እምነትና መንፈስ ቅዱስ የሞላበት ተብሎ መጠራት የሚገባው ሰው ካለ እርሱ መሆን አለበት። አንዳንዶች ደግሞ የእምነት ሐዋርያ እያሉ ይጠሩታል። ስሚዝ ዊግልወርዝ። ይህንን የጆ ሪቫይቫሊስት ኦፊሻል የዩቲዩብ ቻናል ሰብስክራይብ በማድረግ በየጊዜው የሚለቀቁ ቪዲዮዎች እንዲደርሳችሁ የደውል ምልክቱን ጫኑ። ቪዲዮ ሌሎች ሰዎች ጋር እንዲደርስ ላይክ እና ሼር ያድርጉ። ስሚዝ ዊግልወርዝ። ስሚዝ ዊግልወርዝ ያለምንም ጥርጥር ቀረብ ባሉት ዓመታት በታላቅ ቅባት ከተነሱት የእግዚአብሔር ሰዎች አንዱ ነበር። ስሚዝ የእምነት ሐዋርያ እየተባለ የሚጠራ ሰው ሲሆን እምነትና መንፈስ ቅዱስ የሞላበት ተብሎ መጠራት የሚገባው ሰው ካለ እርሱ መሆን አለበት። በዚህ ምድር የኖረውና የተመላለሰው ያለምንም ማቋረጥ በእግዚአብሔር ሀልዎት ውስጥ ነው። በአገልግሎቱ ውስጥ የተገለጡትም ተአምራቶች ከሐዋርያት ዘመን በኋላ እጅግ በጥቂቱ የታዩ አይነቶች ናቸው። አይነ ስውርና ድዳ፣ የአካል ቅርጻቸውን ያጡ፣ በካንሰርና በሌሎች ብዙ አይነት ደዌዎች በሞት አፋፍ ላይ ያነጣጠሩ የነበሩ በታላቁ በእግዚአብሔር ኃይል ተፈውሰዋል። ሙታን ሳይቀር ተነስተዋል። ስሚዝ የተወለደው በ1859 ሲሆን ወላጆቹም በድህነት ይኖሩ የነበሩ ናቸው። እድሜው 8 ዓመት በሞላ ጊዜ በሜቶዲስት ቤተክርስቲያን ጌታን ተቀበለ። ከዚያ ጊዜ ጀምሮ እግዚአብሔርንና ሰዎችን የሚራብ ሰው ሆነ። በአጥቢያው ቤተክርስቲያን ውስጥም በህብረ ዝማሬ ቡድን ውስጥ ያገለግል ነበር። በዝማሬው ቡድን ውስጥ ወንዶች ልጆች እድሜያቸው 12 ዓመት ሲሞላ አገልግሎታቸው በካህኑ መረጋገጥ ነበረበት። ካህኑ እጁን ሲጭንብኝ እኔ 12 ዓመት አልሞላኝም። ገና በ9ና በ10 ዓመት መካከል ነበርኩ። አስታውሳለሁ ካህኑ እጁን ሲጭንብኝ የተሰማኝ ነገር ነበር። ልክ ከ40 ዓመት በኋላ በመንፈስ ቅዱስ በተሞላው ጊዜ የተሰማኝ አይነት ሁኔታ ነበር። መላው ማንነቴ በእግዚአብሔር ሀልዎት ተሞልቶ ነበር። ይኸው ሀልዎት ለተወሰኑ ቀናት ያህል ከእኔ ጋር ቆይቶ ነበር። እጅ የመጫኑ አገልግሎት ካበቃ በኋላ ሌሎቹ ልጆች እርስ በርሳቸው ይጨቃጨቁና ይጣሉ ነበር። በእኔና በእነርሱ መካከል ልዩነት ያጣው ምን እንደሆነ ይገርመኝ ጀመር። ከዚያ በኋላ ዊግልወርዝ ሙሉ የውሃ ጥምቀት የተቀበለው በባፕቲስት ቤተክርስቲያን ነበር። እዚህ ላይ ግን አንድ ነገር ልብ ይበሉ። ቀደም ያሉት አገልግሎቶቹና እግዚአብሔርን የመፈለጉ ተግባራት የተከናወኑት ከአዙዛው ስትሪት ሪቫይቫል ከቀደምቱ የፔንቴኮስታል እንቅስቃሴ በፊት ነበር። ይህ ደግሞ በልሳን ከመጸለዩ በፊት መሆኑን ያመለክተናል። ስሚዝ እግዚአብሔርን የሚፈልግ ረሃብ የነበረው በመሆኑ አብዛኞቹ ጥርመሳዎችን በማድረግ ወደ ላቀ ቅባት ልምምድ ውስጥ የገባው በመንፈስ ቅዱስ ከመጠመቁና በልሳን ከመጸለዩ በፊት ነበር። አዲሱ የፔንቴኮስታል እንቅስቃሴ ከመቀጣጠሉ በፊት እርሱ በፈውስ አገልግሎቱ ታዋቂ የሆነ እግዚአብሔርን በታላቅ ኃይሉ ሲንቀሳቀስ የተመለከተ ሰው ነበር። የመጀመሪያውን እውነተኛ ቅባታችንን በቀላሉ በመንፈስ ቅዱስ በመጠመቅ እንደተለማመድነው በዚህ ዘመን እንዳለነው ሰዎች ሳይሆን ለስሚዝ ዊግልወርዝ በዚህ ፈንታ የመንፈስ ቅዱስ ጥምቀት የበርካታ ዓመታት እግዚአብሔርን የመፈለግና የመራብ ውጤት ነበር። የመንፈስ ቅዱስ ሙላት ልምምዱም በአዲስ ኪዳን ዘመን እንደተገለጠው ኃይል ከላይ የመልበስ ልምምድ ጋር እጅግ የተቀራረበ ልምምድ ነበር። ይህንን የጆ ሪቫይቫሊስት ኦፊሻል የዩቲዩብ ቻናል ሰብስክራይብ በማድረግ በየጊዜው የሚለቀቁ ቪዲዮዎች እንዲደርሳችሁ የደውል ምልክቱን ጫኑ። ቪዲዮ ሌሎች ሰዎች ጋር እንዲደርስ ላይክ እና ሼር ያድርጉ። ስሚዝ እንዲህ ይላል። የፕላይማውዝ ወንድማማቾች በሚባለው ህብረት ውስጥ የነበርኩ በመሆኑ የመጽሐፍ ቅዱስ ትምህርቶች መሰረታዊ ዕውቀት ነበረኝ።
በሳሊቬሽን አርሚ የእሳት አርማ ስር ተንቀሳቅሻለሁ። ሰዎችን በአደባባይ ለክርስቶስ እንዴት መማረክ እንደሚቻል ተምሬያለሁ። በሪደር ሃውስ አስተምሮና በፔንቴኮስታል ሊግ ውስጥ ሳለው ሁለተኛውን የቅድስናና ንጹህ የሆነ የልብ ባርኮት ተቀብያለሁ። በጌታ ፊት ለ10 ቀናት በጥሞና በመቆየት የመንፈስ ቅዱስ ጥምቀት እንዲሆንልኝ በእምነት ጠይቄያለሁ። ነገር ግን በ1907 በሰርደንላንድ ውስጥ በእግዚአብሔር ፊት ተንበርክኬ በመጸለይ ሳለው በሐዋርያት ሥራ ምዕራፍ 2 ቁጥር 4 እንደሆነው በእኔ ደግሞ ሊሆን ቻለ። ይህንን የመንፈስ ቅዱስ ጥምቀት ልምምዱን እንዲህ ሲል ይገልጸዋል።